የሚያስቆጭ ከሆነ የጣላችሁ ሁለት ነጥቦች የሚያስቆጭ ከሆነ ነጥቦቹን የጣሉበት ያቻነቱ ጎል ሰንደርላንድ ያስቆጠረው በባከነ ሰዓት እንደገና ሊያንሰራሩ በማይችሉበት ጊዜ ላይ መሆኑ ካልሆነ በስተቀር እንደ ሰንደርላንድ ፈታኝነት የትናንትናው አርሰናል 1 ነጥብ እንዴት ነው ለቅሶ የሚያስቀምጥ አይደለም የአርሰናል ደጋፊዎችን ብዬ ነው ማስበው። እንዲያውም በኋላ በደንብ አብራራዋለሁ። እንዲያውም መድፈኞቹ በሂደት እንደዚህ አይነት ተጋጣሚዎችን መቅጠም በራሱ ለዋንጫው ጉዟቸው እንደው ፈተና የሚጋርጥ ቢሆንም እንደዚህ አይነት ተጋጣሚዎችን ደግሞ እንዴት ነው ሳያሸንፉ እንዲወጡ ማድረግ እንዴት ማድረግ እንደሚቻልም የተማሩበት ጨዋታ ነበር ማለት ይቻላል። ከሚኬል አርቴታ ከጨዋታው በኋላ አስተያየትም ተነስተን ይሄንን ማለት እንችላለን። ግን ለደጋፊዎች ግን የሚያስቆጭ ነው ባለቀ ሰዓት በባከነ ሰዓት የሆነ ስለሆነ በማንቸስተር ዩናይትድ በኩል ነጥብ ያጋራው ያለቀውን ሰዓት ድራማን በሁለተኛ ፕሮግራማችን ክፍል እናያለን። በሰሜን ለንደን ቶተንሃም ሆትስፐር ስቴዲየም ማን ዩናይትድ እንዲሁ ተሸነፍኩኝ ባለበት ሰዓት ላይ በማቲያስ ዴሊንግ በተከላካዩ ጎል 1 ነጥብ ይዞ መምጣት ቻለ። እንግዲህ 5 ጨዋታ አልተሸነፈም ማለት ነው በተከታታይ። ይሄ ደግሞ በራሱ በጎ ሆኖ ሊታይ ይችላል። እንደ ሬድ ዴቪልስ አጀማመር ዛሬ ይሄንን ማለት ይገባናል። ይሄንን ሲዝን ሲጀምሩ በብዙ ትችትና ማሽቆልቆል ስለነበረ እነዚህን 5 ጨዋታዎች 3ቱን አሸንፈው 2ቱን አቻ ወጥተው ቀጥለዋል ጉዟቸውና ዳያር አምቢትን ያለመሸነፍ ጉዟቸውን ቀጥለዋልና በዚህ በኩልም አዎንታዊ ጉዳይ አለ። ቶተንሃም ሆትስፐር ደግሞ ሰሞነኛ ውጤቱ ለቶማስ ፍራንክን የሚያስመሰግን አልነበረም። የትላንትናውን እድል ነው ሚስ ያደረጉት። እነዚህና 3 ጨዋታዎችን ይዤ እንግዲህ በዛሬው ፕሮግራም እስከ 4 ሰዓት ድረስ እዘልቃለሁ። እናንተም ከኔ ጋር እንድዘልቁ ከኔ ጋር እንድታረፋፍዱ ጋብዛለሁ። ፕሮግራሙ በሬዲዮ ሞገድ በብስራት ኤፍኤም 101.1 በቀጥታ የኤፍኤም ስርጭት በሚደርስባቸው አካባቢዎች ሁሉ እየተደመጠ ይገኛል። በመላው ዓለም ደግሞ እንዲሁም ደግሞ ይሄ ኤፍኤም ስርጭት በማይደርስባቸው የሀገራችን አካባቢዎች በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል በቀጥታ እየተደመጠ ይገኛል። በዚህ ቻናል ለምታደምጡ ሁሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር እያደረጋችሁን ተደራሽነታችን እንድታሰፉልን ዛሬም ከአክብሮት ጋር ጠይቃችኋለሁ። እስቲ በሰንደርላንድ እና በአርሰናል ጨዋታ ልጀምር። የባከነው ሰዓት ቁጭት። እኔ ፕሮግራሙ አዘጋጅ መንሱር አብዱልቀኒ ከቴክኒሻናችን አሸናፊ አበራ ጋር አብረናችሁ ነን። ከብስራት ኤፍኤም የሬዲዮ ስቱዲዮ እዚህ በቅሎ ቤት አካባቢ ከሚገኘው በቀጥታ ነው እያደመጣችሁት። የተቀረጸ ሳይሆን በቀጥታ ነው እየተሰራጨ የሚገኘውና በተቻለ መጠን ሰዓቱን አብቃቅቼ ለመጠቀም እሞክራለሁ። በመጀመሪያ ግን የሊጉ መሪዎች ወደ ሰሜን ምስራቅ እንግሊዝ ተጉዘው ያስመዘገቡትን ያቻነት ውጤት የተመለከተውን ፕሮግራም ላቅርብ። በፌስቡክ ገጻችን ላይም ስለ ትላንትና ጨዋታዎች አስተያየት ስጡ ብዬ ባቀረብኩት መሰረት በርከት ያሉ ሐሳቦች ተነስተዋልና እንደ አስፈላጊነት ውስጥ አንዳንዶቹን አነሳለሁ። ግን በቅድሚያ ጨዋታውን ልመልከተው እስቲ። ከክርስቶስ ልደት በኋላ በ674 ዓመተ ምህረት የተቆረቆረች በሰሜን ምስራቅ እንግሊዝ የምትገኝ የወደብ ከተማ ናት። ዊር በተሰኘው ወንዝ ዳርቻ ላይ የምትገኘው ሰንደርላንድ በታየር ኤንድ ዊር አውራጃ ከታይን ወንዝ ዳርቻ ከምትገኘው ኒውካስል 16 ኪሎ ሜትር ብቻ ርቃ ተቀምጣለች። ለዚህ ነው ታየር ኤንድ ዊር ደርቢ የሚባለው የኒውካስልና የሰንደርላንድ ጨዋታ። በዚህ በሰሜን ምስራቅ እንግሊዝ የሚገኙ 2 ወንዞች አሉ። በእነዚህ 2 ወንዞች ዳርቻ በቅርብ ርቀት ላይ የተቆረቆሩ 2 ከተሞች ናቸው፣ ሰንደርላንድ እና ኒውካስል። እግረ መንገዳችንም ጂኦግራፊ ያስተምረናል አይደል? እግር ኳስ ጂኦግራፊ ብቻ ሳይሆን ማህበረሰባዊ ጉዳዮች፣ ፖለቲካዊ ጉዳዮች ሁሉ ነገር ይነሱበታል፣ ኢኮኖሚያዊም እንዲሁ። ከተማይቱ በእግር ኳስ ፉክክር ላይ ሰንደርላንድ ኤኤፍሲ የተሰኘ 146 ዓመት ዕድሜ ያለው ፕሮፌሽናል ፉትቦል ክለብ አላት። 49,000 ተመልካች በሚያስተናግድ ባለ ግርማ ስቴዲየም
በዚህ ስቴዲየም መቀመጫነት ሲወዳደር ቆይቷል። ይሄ ክለብ የብርሃኑ ስቴዲየም ይባላል። ስቴዲየም ኦፍ ላይት ወይም የመብራቱ ስቴዲየም። ያው ብዙ አካባቢው የማዕድን አውጪዎች አካባቢ ስለሆነ እንደዚህ አይነት ታሪክ ስላለው ይህ ማዕድን አውጪዎች ደግሞ ለቁፋሮ ዋሻ ውስጥ ሲገቡ ጭንቅላታቸው ላይ የሚያስሯት መብራት አለች አይደል? ከዛ ጋር አያይዘው ነው እንደዚህ ያለ ማህበራዊ ዳራውን ኢኮኖሚያዊ የአካባቢውን ታሪካዊ ዳራ ሊጠቁም የሚችል ነው ሁሉ ነገር። በእግር ኳስ ክለቦች አካባቢ ቅጽል ስምም ቢወጣ ምን ሁሉም ታሪክ አለው አይደለ? እና ለዚህ ነው ስቴዲየም ኦፍ ላይት ያሉት እንጂ አሁን በዘመናዊ እግር ኳስ ላይ በማስታወቂያ በአጋር በስፖንሰር በኮሜርሻል ስያሜ ገቢ ማግኘት ይችላሉ። ስቴዲየሙ ልክ ኤሚሬትስ እንደተባለው የአርሰናል ስቴዲየም እና አሁን ሰንደርላንድ በስዊስ ፈረንሳዊ ባለሀብት በሉዊስ ድሬፊዩዝ ቤተሰቦች አብላጫ ባለቤትነት ስር ይገኛል። እነዚህ ቤተሰቦች ባለጸጋዎች ናቸው። የእግር ኳስ ክለቦችንም በባለቤትነት በመያዝም ይታወቃሉ። በፉትቦል ቢዝነሱ ተጠቃሽ ናቸው። በተለይ በፈረንሳይ እግር ኳስ ላይ 64% የሰንደርላንድ ድርሻ በእጃቸው የሚገኘው አሁን የ27 ዓመቱ ኪሪል ሉዊስ ድሬፊዩዝ ናቸው። በሳቸው እጅ ላይ ነው ያለው። እኚህ ሰው ደግሞ አባታቸው ሮቤር ሉዊ ድሬፊዩዝ የቀድሞ የማርሴይ ባለቤት እንዲሁም የአዲዳስ የትጥቅ አቅራቢ ኩባንያ ዋና ስራ አስፈጻሚ የነበሩ አሁን በሕይወት የሌሉ ናቸው። 36% የቀረው ድርሻ ደግሞ ሁዋን ሲቶሪ በተባሉ ኡሩጓያዊ የ44 ዓመት ባለሀብት ቁጥጥር ስር ነው ያለው። በ2019 ለኡሩጓይ ፕሬዝደንታዊ ምርጫ በእጩነት የቀረቡ ፖለቲከኛም ጭምር ናቸው። የሰንደርላንድ 36% ድርሻ ያላቸው ሲቶሪ የሞናኮ የፈረንሳዩ ክለብ ምክትል ፕሬዚደንትና የቦርድ አባልም ጭምር ናቸው። እንግዲህ በፈረንሳይ ተጽዕኖ ስር የሚገኝ ክለብ ነው ማለት እንችላለን። ባለቤቱ ከፊል ፈረንሳዊ ናቸው። አሰልጣኙ ሬጂስ ለብሪስ እንዲሁ ፈረንሳዊ ናቸው። እንዲሁም ደግሞ ኡሩጓያዊ ቢሆኑም ከፊል ባለድርሻው ግን በፈረንሳይ እግር ኳስ ላይ ተጽዕኖ ያላቸው የሞናኮ የአኤስ ሞናኮ ምክትል ፕሬዚደንት እና የቦርድ አባል ናቸው። ሰውየው የፓሪስ ሳን ጀርመን ደጋፊ መሆናቸው ይነገራል። እንግዲህ እንዲህ ባለ አስተዳደር ስር ነው ያለው ሰንደርላንድ። የ49 ዓመቱ አሰልጣኝ የቀድሞ የሎሪዮን አሰልጣኝ እና የስታድ ሬን ተጫዋች የነበሩት ሌብሪዝ በሰንደርላንድ ተአምር ሰርተዋል ማለት ይቻላል። በስፖርት ፊዚዮሎጂ እና ባዮሜካኒክ ከሬን ዩኒቨርሲቲ ፒኤችዲ ያላቸው የልሂቃን ስፖርተኞችን የአእምሮ ስልጠናን በተመለከተ ጥናትም ሌላ ዲግሪ የጨመሩ በሰንደርላንድ ደጋፊዎች ዘንድ ሚስተር ናይስ ጋይ የሚባሉ ተወዳጅ፣ አንዳንዶች እንደሚሉም ደግሞ አይናፋር ባለሙያ ናቸው። ሰንደርላንድ በእኛ አሰልጣኝና በሉዊ ድሬፊዩዝ አስተዳደር ስር ከታች ዲቪዚዮን ወደ ፕሪሚየር ሊግ መጥቷል። በሻምፒዮንሺፕ ፕሌይኦፍ በመጨረሻው ማጣሪያ ጨዋታ እድለኛም ሆኖ ነው የመጡት። ከሻምፒዮንሺፕ በቀጥታ ወደ ፕሪሚየር ሊግ በሚያሳልፈው ደረጃ ላይ አልጨረሱም። ከዛ ደረጃም ወደ 24 በጣም ሰፊ ነጥብ ልዩነት ስር ነው ያጠናቀቁትና በመጨረሻው የፕሌይኦፍ ላይ የገቡት ሁለቱ የሻምፒዮንሺፕ የመጀመሪያ ቡድኖች በቀጥታ ወደ ፕሪሚየር ሊግ እንደሚገቡ ይታወቃል። አንደኛ ሁለተኛም አላጠናቀቀም ሰንደርላንድ። ከዛ በታች ባሉት 4 ደረጃዎች ፕሌይኦፍ ወይም የመጨረሻ ማጣሪያ ስለሚከናወን በእንግሊዝ እግር ኳስ አንድ ቡድን እንዲያልፍ ከአራቱ እንደ አንዱ ሆነው አለፉና በዛ ማጣሪያ ነው እንግዲህ ወደ ፕሪሚየር ሊግ መሻገር የቻሉት። ከ8 ዓመታት በኋላ ነው ወደ ፕሪሚየር ሊግ የመጡት። ከ8 የውድድር ዘመናት በኋላ ከእንግሊዝ ፕሪሚየር ሊግ በራቁባቸው በእነዚህ 8 ዓመታት ደግሞ 4ቱን ያሳለፉት በሶስተኛው ዲቪዥን ሊግ 1 በሚባለው ሶስተኛው እርከን ፕሪሚየር ሊግ 1 ካልን ሻምፒዮንሺፕ 2 ካልን ሶስተኛው ሊግ 1 በወጣቱ ባለሀብት አምቢሽን እና በ48 ዓመቱ አሰልጣኝ ሌብሪስ ቴክኒካዊ አመራር
ሰንደርላንድ ወደ ፕሪሚየር ሊግ ከመጣ በኋላ 116 ሚሊዮን ፓውንድ አፍስሶ 15 አዳዲስ ተጫዋቾችን ወደ ስብስቡ ቀላቀለ። ዘንድሮም በአዲስ ቡድን የመጡት ማለት ይቻላል። ከቼልሲ ጋር በነበረው ጨዋታ የመጀመሪያው አሰላለፍ 9 ተጫዋቾች ከ11 ገና ዘንድሮ የፈረሙ ናቸው። ቡድኑ ደግሞ የሚመራው እንደው የቡድኑ የልብ ትርታ መሪ፣ መንገድ ጠቋሚ፣ ተጽዕኖ ፈጣሪ በሆነው የቀድሞ የአርሰናል ተጫዋች ግራኒት ዣካ ነው። ሰንደርላንድ ከመጀመሪያዎቹ 10 ጨዋታዎች 18 ነጥቦችን ሰብስቦ ከ2008-2009 የውድድር ዘመንሃል ሲቲ ካስመዘገበው ወዲህ ከታች ዲቪዚዮን የመጣ በጥሩ አጀማመር ሲዝኑን የጀመረ ቡድን ተብሎ ተቀምጧል። እዚህ ጋርሃል ያን ጊዜ በ10 ጨዋታ 20 ነጥብ ነበረው። ሰንደርላንድ ደግሞ በ10 ጨዋታ 18 ነጥቦችን ሰብስቦ አጀማመሩን ድንቅ አድርጓል። አሁን ለአርሰናል ይሄ ጨዋታ ፈታኝ ሊሆን እንደሚችል በጣም ፈታኝ ሊሆን እንደሚችልም ጥቆማ የሰጠው ይሄ የሰንደርላንድ አጀማመር ነው። ቡድኑ ጠንከር ያለ አግሬሲቭ የሆነ በአንድ ለአንድ አጋጣሚዎች ላይ የበላይነት የሚይዝ በግራኒት ዣካ መሪነት ሜዳ ላይ በቀላሉ እጅ የማይሰጥ የሚፋለም ቡድን ሆኖ አይተነዋል። ዘንድሮ በአንጋፋው ተጫዋች የሚመራ የወጣቶች ስብስብ ነው። ሰንደርላንድ የማይናቅ በጥንቃቄ ሊገጥሙት የሚገባ አይነት ቡድን ነው። የአርሰናል ልጆች ይሄንን ያውቃሉ። ሚኬል አርቴታም ወደ ዊርሳይድ ወደ ሰሜን ምስራቅ እንግሊዝ ሲሄድ ይሄ ተጋጣሚ እንደማይተኛለት ያውቃል። ምናልባት ብዙዎቻችን የክሊንሺቱ ጉዞ ይቀጥላል ብለን አስበን ሊሆን ይችላል። ግን ራሱ ሰንደርላንድ በቀላሉ ጎል የማይቆጠርበት ቡድን መሆኑን ልብ ይሏል። እዚህ ጋር ለምሳሌ በዘንድሮ ፕሪሚየር ሊግ እስካሁን ባለው እስከ ትላንትና ጨዋታ መጀመር ድረስ ባለው ጎል ተቆጠረበት በሚለው ሁለተኛ ምርጥ ቡድን ነው። በቀላሉ ጎል አይቆጠርበትም ማለት ነው። አንደኛው አርሰናል ነው። አርሰናል በቆመ ኳስ ጎል የሚያስቆጥር ቡድን ነው አይደል? ይሄም መቼም ደጋግመን ብለናል። ግን ሰንደርላንድ ደግሞ የቆመ ኳስን በመከላከል በኩል እዚህ ጋር ተደናቂነት አለው። በዘንድሮ ሲዝን በሴት ፒስስ ጎል ተቆጠረበት በሚለው በዝቅተኝነት የሊጉ 3ኛው ምርጥ ቡድን ነው። 3ኛው ምርጥ የቆመ ኳስ የመከላከል ብቃት ያለው ቡድን ነው ማለት ነው። በመጀመሪያ ብዙ ሙከራ አይደረግበትም፣ ብዙ የቆመ ኳስ እድል አይሰጥም። ትላንት አርሰናል የማዕዘን ምት እንደናፈቀው ግን ደግሞ የቆመ ኳሶች ደግሞ በሚመቱበት ጊዜ መከላከሉንም ያውቅበታል። የዘንድሮ ሰንደርላንድ በስካውኑ ባለው አጀማመር 4 ጨዋታዎችን ጎል አልተቆጠሩበትም፣ ሳይቆጠሩበት ነው የወጣው ሰንደርላንድ። አርሰናል በክሊንሺት ተከታታይ ውጤታማነት ሲሞገስ መቆየቱ ይታወቃል ሰሞኑን። ግን ሰንደርላንድም እንደ አርሰናል ብቻ ነው እኔም አለሁ የሚል አይነት ቡድን ነው። 4 ጨዋታዎች ላይ ጎል ያልተቆጠረበት በክሊንሺት 3ኛ ደረጃ ላይ የተቀመጠ ቡድን ነበር። እንግዲህ እንደዚህ አይነት አስቸጋሪ ተጋጣሚ እንደሆነ መዘንጋት የለበትም። አርሰናል ትላንትና የማዕዘን ምትን አብዝቶ ለመጠቀም የናፈቀ ቡድን ነበር። ግን አብዝቶ ግን ማግኘት አልቻለም። በተለይ በመጀመሪያው ግማሽ ብዙ ተቸግሯል። ከ2 የማዕዘን ምት በላይ መምታት ማግኘት አልቻለም። ትላንት 6 7 8 የማዕዘን ምቶች ሲመታ 1 ሊያስቆጥር ይችላል አርሰናል። 8 እንኳን ባይገኝ ግን እንደው 6 እንደዚህ በየጨዋታው ሲመታ ቆይቷል። ዋነኛ የጎል ምንጩ የማዕዘን ምት ከሆነ ደግሞ እንግዲህ ከቆመ ኳስ ካልን የማዕዘን ምት ብቻ አይደለም። እርግጥ በአብዛኛው ግን ከቆመ ኳስ ነበር ሲያስቆጥር የነበረው። 56% ከአጠቃላይ ፕሪሚየር ሊግ ጎል ድርሻው ከትላንትና ጨዋታ በፊት ከቆመ ኳስ ያስቆጠራቸው በመሆኑ ምክንያት የቆመ ኳስ የሴት ፒስ እድሎችን መፍጠር ይፈልጋል ማለት ነው። ሰንደርላንዶች ግን ይህንን እድል እንደ ልብ አልሰጡትም። ለዚህ ነው የማይናቅ በጥንቃቄ ሊገጥሙት የሚገባ ቡድን ነው የምንለው። አርሰናል ልጆች ይህንን ክሊንሺት እንደገና ለመጠበቅ ተከታታይ ጨዋታን በማሸነፍ ተነሳሽነት ነው ወደ
ሰንደርላንድ ያመሩት የነበረው። ነገር ግን የቀድሞ የአያክስ ተጫዋች በጀርመን አርቢ ላይፕዚግ ጥቂት ሞክሮ ያልተሳካለት በኋላ መልሶ ለአያክስ እንደገና በመጫወት ትንሽ ቆይቶ ወደ ሰንደርላንድ በተሻገረው ብሪያን ብሮቢ የባከነ ሰዓት ጎል በእጃቸው የገባውን 2 ነጥብ አጥተው ወደ ለንደን ተመልሰዋል። በጨዋታ ኢላማውን የጠበቀ ሙከራ በብዛት የማይሞከርበት ቡድን በዚህ ጨዋታ ብቻ 2 ጎሎች ተቆጥረውበታል። ውጤቱ 2-2 ሲጠናቀቅ ሁለተኛው ጎል ከተቆጠረ በኋላ አርሰናሎች እርግጥ ጥረት አድርገዋል 1-2 አጋጣሚዎች ላይ። ነገር ግን ሁለተኛው ጎል ልክ ሲቆጠር ሚኬል አርቴታን ገጽታ ካያችሁት ይሄ ውጤት ከዚህ በኋላ ሊቀየር እንደማይችል ትገምታላችሁ። ወይም ቢያንስ አሰልጣኙ የሆነ ቅሬታን እንዳደረበት ባለቀ ሰዓት በተቆጠረው ጎል ያስታውቃል። በኋላም ከጨዋታ በኋላ ይህንን አረጋግጧል። አዎ 3 ነጥብ ለማግኘት ነበር፣ 3 ነጥብ ፈልገን ስለነበር ቅር ተሰኝቻለሁ፣ ቢሆንም ግን እንቀጥላለን አለ። አሁን ኢንተርናሽናል ብሬክ ከፊታችን አለ፣ ከዛ ደግሞ እንደገና ጉዟችን እንቀጥላለን፣ ግን ለተጋጣሚያችን ክብር አድናቆት ግን ይገባል ብሎ ሰንደርላንድን ሲያደንቅ ነበር። ለሁለቱ ጎሎች ተሳትፎ የነበረው ደግሞ ዳን ባላርድ የተባለው የሰንደርላንድ ተጫዋች ተከላካይ አሁን ከ3 ዓመት በፊት ከአርሰናል ጋር የተለያየ ተጫዋች ነው። የአርሰናል አካዳሚ ውጤት ነው። ለዋናው ቡድን 1 ጨዋታም ሳይጫወት ቢቀርም ግን ከአርሰናል ጋር እንደዚህ አይነት ታሪክ ያለው ነው። ሰንደርላንዶች የሊጉን መሪዎች እስከ እረፍት ድረስ 1-0 መምራት ችለዋል በባላርድ ጎል። በመጀመሪያው ግማሽ ላይ አርሰናል እጅጉን ተፈትኗል። የአርሰናል መረብ እዚህ ጋር የተደፈረው በታዳጊነት ባሳደገው ባላርድ ሲሆን ከ812 ደቂቃዎች በኋላ ነው። ከ8 ክሊንሺት ጎል ያልተቆጠረበት ጨዋታ በኋላ ወይም ከ13 ሰዓታት የጨዋታ እንቅስቃሴ በኋላ ነው። አንድ ጊዜ በሩ ተከፈተ። በባከነ ሰዓት ደግሞ ያ የደሽ ተጫዋች 94ኛው ደቂቃ ላይ ሁለተኛውን ጎል ደገመ። ሁለቱ የአርሰናል ጎሎች ከቡካዮ ሳካና ሊያንድሮ ትሮሳርድ የተገኙ ነበሩ። አሁን የዝርዝር ጉዳዮችን ስንመለከት አርሰናል ድርብርቡን የብላክ ካትስን ተከላካይ ለመክፈት በተለይ በመጀመሪያ ግማሽ በጣሙን ተቸግሮ ነበር። ወደ 69% ገደማ ኳሱን ተቆጣጥሮ ቢጫወትም በተጋጣሚ ፍጹም ቅጣት ምት ሳጥን ውስጥ ግን የግልጽ የሆነ ይሄ ክሊር ከት ቻንስ ምንለው ያለቀለት የጎል ዕድል ለመፍጠር ያደረገው ጥረት ሲመክን ነው የታየው እስከ ረፍት ድረስ። በመጀመሪያው ግማሽ መድፈኞቹ የማጥቃትና የፈጠራ ጨዋታቸው ላይ አተኩረን እዚህ ጋር መስተካከል አለበት ብለን የምንጠቁመው አይነት ድክመት ያየንበት ነበር። የአርሰናል ኦፌንሲቭ ጨዋታ ከረፍት በፊት በተለይ አታኪንግ ሰርድ ላይ ያለው እምብዛም የሚያምረቅ አልነበረም። ሙከራዎች አልተደረጉም ማለት አይደለም። ነገር ግን ተጫዋቾች ባላቸው ጥራት ከዚህ በላይ ሆኖ መገኘት ነበረባቸው። ቡካዮ ሳካ 1 ጎል አስቆጥሮ ሊሆን ይችላል ከረፍት በኋላ። ከረፍት በፊት ግን ቀዝቅዞ ነው ያለው፣ ብዙም አላየ ነው። ኤቤሬቺ ኤዜ የሚጠበቅበትን ያህል እየሆነ አይደለም።